አቤት ማነሽ? አቤት አሎ አቤት ማነሽ? አቤት ማነሽ? አሎ አቤት ሰላም ነኝ። ሰላም ነሽ? እንዴት ነሽ? ስማ በአሁን ጊዜ አንተ ትልቅ ሰው ነህ፣ ወንድም አያስፈልግም። እንዴት ናቸው? አሁን እውነተኛ ነህ አንተ። እኔ ስማ በእናትህ እንገናኛለን፣ በእናትህ እንገናኛለን ወይ? በእናትህ እንገናኛለን። አንቀጣፊ ሌባ ሌባ ነህ፣ ወንድሜ አይደለህም፣ ወንድሜ አይደለህም። ውሸቱን ነው አንተ። ይሄ ወንድሜ አይደለም አይመስልም? ኧረ አይደለም። ምን እያልክ ነው? ድፍን ደሴ ይመሰክራል። ደም ብሎ ነው እየነገርኩህ። ተሳስቶ ይሆናል። ኧረ እየነገርኩህ ወንድሜ አይደለም። የምን ወንድሜ ነው? አይዘለዘልም የዶሮ ኩላሊት እንደምን ነው ደስ ሙጋድና ሩቢት እያየ ነው። ኧረ አላረክም በይስ የማን ጓደኛ እንደሆንኩ አያውቅም። ቆይ እነግርልሃለሁ። አሳይ፣ እዚሁ ጠብቀኝ። አስገባልኝ ማለት ነው። እቃውን አስገባልኝ ማለት ነው። አንተ ባለህበት ሰፈር ይውዛ ጋር እየመታኝ ነው። ሞኔ ነው የማን ሰው መሆኔን አያውቅም። መቶኝ ነው ወንድ አያውቅም። ና ላሳየኝ። ና ሳየኝ። አንተ ነህ እንደ መታኸው? ሂድ እዛ የመላጣ ልጅ። ምንም ባይቆም ነገር የለም። እሺ ምንድን ነው ጉዳይ? ምንም እንደምታየው ነው እንግዲህ። ቁጭ በል እስኪ ቁጭ በል። እሺ ቁጭ በል። ያንተ ድምፅ ነው መኪና ነው። ኧረ ተወኝ። ቆይ ሂድ ስልና ብትሄዳ እኔ ሂድ ስል ሰውን አደራ። እኛንም አላህ ያሳምረው፣ ለእኛም አላህ ይስጠን። የሰው ወርቅ አያደምቅም። ወደነዋል መኪናውን። እኔ በተለይ አነቃም ለእኛ አላህ ይስጠን፣ እኛ አላህ ይስጠን። የሰው ወርቅ አማረበት በቶ ያምርበታል፣ ግን የኛ አይደለም። እንቱም እንዳማረበት እኛንም አላህ ያሳምርልን። አሜን። የኛንም አላህ ያሳምረው፣ ለኛም አላህ ይስጠን። የሰው ወርቅ አያደምቅም። ሄደች አይዞህ ምንም የለም። ምንም አናደርግ። ሜላት እባክሽ ደቂቃ ጨምሪልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበል ፍቅርና ፎቶ ልኮ ነበር። ትንሽ አሁን ልገለው ነው ይሆናል ብሎ እንዴ ማን ብሎ ነው? ዛልሚ ማነው? ዛልሚ ማነው? ዛልሚ ማነው? ማን አለ? ማን? አሁን ለእናትህ ነው የምናገረው። ለማንም ደግሞ ካሳ ስከፍል ይኸው ባለፈው ንገረው። ባለፈውም ይኸው ሰው መጥቶ ሰባ አረ ወላሂ 70,000 ደፋ 70,000 ከፈለ። ሰው መጥቶ ማን አለ? ማን? አሁን ለእናትህ ነው የምናገረው። አሁን ደውልላቸዋለሁ። እርገጠው
ጓንጉሌም አገባ ጓንጉሌም አገባ ጓንጉሌም አገባ ሆነ ነው ሚለ ምንድነው ችግሩ ምን ሆን ጀማል ምንድነው ይልሃል በኋላ እንቀያየማለን በኋላ እንነጋገራለን ጥሩ አይደለም ጀማል ተከባብረን እንኑር ይልሃል ማለቴ ምን ፈልገህ ነው በኋላ እንደዚህ ከሚሆን ጥርሱን አይፈልገው አይደለም እንግዲህ የነገረኝ ነው ሰላም ሁን ነው ሚለ ምንድነው ችግሩ ምን ሆን እየደጋገምክ ደውላ ነው ሚለው እባክህ ንገርልኝ ብሎ ነው እምነግርህ አበላም እንዴ የኔን ነው እንደምትበላው የራስህን ብላ የራስህ አለልህ አይደለም እንዴ ሰማ መመታትን ጥርሴን እንዲያራግፍልህ ከፈለክ ና ጥርሴን ያራግፍልሃል አሁንም ለከዶ እየደወልኩ ነው ሰማ አንተ ጤነኛ አይደለህም ሰማ ይኸውልህ መምጣት ትችላለህ ግን ጥርሴን ካልፈለክ መምጣት ትችላለህ ና ወንድ ነህ አንተ 32 ጥርስን ያረግፍልሃል እሺ ናና ይኸው 32 ጥርስን ያረግፍልሃል ና እንዳየው ነው ማረግፍልህ አለ 32 ጥርስን ነው ማረግፈው ብሏል ና አፍጥነው ና 32 ጥርስን ያረግፍልሃል አሁን ናልኝ ብቻ ታዋቂ ሰው ነው እኮ ያልኩት እንጂ የምታደንቀው በቃ አላደንቅም ብለኸኛል የራሴ አድናቂ ነኝ ብለሃል እኔ ራሴ አሉ ከሚባሉ ሰዎች በአለም ላይ አሉ ከሚባሉ ሰዎች አንዱ ነኝ አሉ ከሚባሉ ሰዎች በአለም ላይ አንዱ ነኝ በምን ዘርፍ በማንኛውም ነገር አሉ ከሚባሉ ሰዎች በአለም ላይ አንዱ ነኝ ይሄን ማን ነው እውቅና የሰጠ ማን ነው እንት አላህ ነው የሰጠኝ አላህ ደግፎኝ ነው በአላህ ኃይል እዚህ ደረስኩ አረጋሽኛ በአላህ ኃይል እዚህ ደረስኩ አላህ ደግፎኝ በአላህ ኃይል እዚህ ደረስኩ እኔ ልጆች ምናምን አሉ ይከሳሉ ገብቷል ገብቷል እኔ የበላሁ ቆንኛ አውቀኝ ይሄን ሰው እየቀስ ብለህ የበላሁ ቆንኛ እንት እኔ ነው የምነግርህ እኔ ቆንጆ ነኝ አሁን መሰልኩ እንዴ ያላ ዞሮ እኔ ልጆች አሉኝ ሁለት ልጅ አለኝ ባይስ ኧረ እባክህ ተወኝማ አይ ሰው ነው የሚጎዳው አታውቀኝም ወደፊት እዛ እያየ ማውራት ትችላለህ ነው ዳርያስ 40 ጠብቅ ኧረ ተወኝማ ትንሽ ጠጋ እሺ ጨምርለት ማሽ እኔ እነዛ እንትን ዜሮ እኔ እኮ የበላው ሰው አይ አታውቅም ዜሮ ያው ቆይ ይሄንን ሰው እኔን ጠይቀኛል ኧረ ተወኝማ ለዘላለም የለም እንኳን ለአሁን ለዘላለም ሰላም ነው ኧረ አሁን አመት ፈጀብህ ለአንድ ሳንድዊች ለማምጣት አመት ፈጀብህ አንተ ቢስጠኝና ልሂድ እንጂ ወንድሜ በለው ማነህ ስጠኝና ልሂድ እንጂ አመት ፈጀብህ ለአንድ ሳንድዊች ለማምጣት አመት ፈጀብህ አመት ፈጀብህ 12 ወራት ማለት ነው ለበል እንጃ ወይ ብርድ ልብስ አንጣልኝ ጋቢ ስንት ነው ቁጥሩ የቤርጎ ቁጥር ብርድ ልብስ ጋቢ አንጣልኝ ባል አይደለም አመት ፈጀበት ለአንድ ሳንድዊች እሱ አስፈላጊ ኧረ ምን ያደርጋል ይቻላል ያንኛው የልጃር ኧረ ተወኝማ ሰው አግኝቼ ሙቼ ይሄ ልጁ ነው ይሄ ችግር የለውም
ያንኛው ሰው መሰለህ እንዴ እንሰሳ እኮ ነው እንሰሳ ነው ሰው መሰለህ እንዴ ያዘው አንቀርም ስተሰተልኩን ሳናሲሰው ጥቁ በጭራሽ አንቁ ሳናሰኘው ብለግባው ስንፋችን ደሳቱጣችን በቂ ለጠላት ይጨመርለታል ካልበቋይ በቁ ቅጣት አንቀርም ስተሰተልኩን ሳናሲ ሙሰጂኝ ሙዬ ባቡሺ እንዴ ሙዬ ሙሰጂኝ ሙዬ ባቡሺ ይሄማ ለምን ትሏለህ እንዴ እና ምን አገባ እኛ ሰርተን ነው እንደ አንተ ላግኝ የምትለው ቆይ እስኪ መስፍን ገብረ ሕይወት ነው መላው ኢትዮጵያ ሕዝብ ይመሰክራል 500 ሺህ ብር እሱ እኔም አልሰራሁም ስንት ሰርቶ 2 ሚሊዮን ላይ 500 አንተ ወስደህ ተው እንጂ ከምን 2 ሚሊዮን ላይ ትለዋለህ 2 ሚሊዮን ትለዋለህ እንዴ እና ምን አገባ ወስደህ 500 ሺህም አልሰራሁም ስማ